ወራህመቱላሂ ወበረካቱሁ። እንደምን አላችሁ? እስኪ እቺን የዛሬዋን ጥያቄ የቁርአን ጥያቄ ሞክሩ። አላህ አርራህማን እና አርራሂም የሚባሉትን ሁለት ስሞቹን በቁርአን ውስጥ አንድ ላይ አጣምሮ ስንት ጊዜ የተጠቀማቸው ይመስላችኋል? ይላል ጥያቄው። ገምቱ እስኪ ስንት ጊዜ የተጠቀማቸው ይመስላችኋል? የሱራዎች መክፈቻ መሆናቸውንም ከግምት አስገቡ። ስለዚህ ብዙ ጊዜ ተጣምረው ተገኝተዋል ማለት ነው። የቁርአን አካል ባይሆኑም የቁርአን መክፈቻ ሆነው ማለት ነው። መልሱን እስኪ አብረን እንይ። መልሱ 118 ጊዜ ነው አላህ አጣምሮ የተጠቀማቸው ማለት ነው። ከነዚህም 113ቶቹ የእንትን 113 ጊዜ የሱራዎች መክፈቻ ናቸው ማለት ነው። ከሱረቱ ተውባ ውጪ ሁሉም ሱራዎች ቢስሚላህ አርራህማን ራሂም በሚል ነው የሚጀምሩት። 5 ጊዜ ደግሞ ሱራዎች ውስጥ ነው። ስለዚህ 113 ጊዜ አንድ ሰው ቁርአንን ቢከፍት ምን ያህል ጊዜ ቢስሚላህ አርራህማን ራሂም የሚለውን ጥንዶች አንድ ላይ ያገኛል ብንል 118 ጊዜ ያገኛል። ከነኚህም 113ቱን የሚያገኘው ሱራዎች መጀመሪያ ላይ ነው ማለት ነው። 5 ጊዜ ደግሞ ሱራዎች ውስጥ ያገኛቸዋል ማለት ነው። ስለዚህ ለምሳሌ ሱረቱል ፋቲሃን ከላይ ብንጀምር ከላይ ጀምረን እያየን ብንመጣ ሱረቱል ፋቲሃ ላይ እንደምታዩት ቢስሚላሂ አርራህማን ራሂም፣ የሚቀጥለው ሱረቱል በቀራ ላይ ቢስሚላሂ አርራህማን ራሂም። ልብ ማለት ያለባችሁ ሱረቱል ፋቲሃ ላይ ያለችው ቢስሚላሂ አርራህማን ራሂም የፋቲሃ አካል ነች፣ የቁርአን አካል ነች። ያቺ ብቻ ቢስሚላሂ አርራህማን ራሂም የምትለው መክፈቻ ሱረቱል ፋቲሃ ላይ ብቻ ያለችው መክፈቻ የቁርአን አካል ነች። ከዛ ውጭ ያሉት ግን የቁርአን አካል አይደሉም። አሚን የሱራዎች አካል አይደሉም። ላሳያችሁ። ሱረቱል ፋቲሃ ላይ እንደምታዩ ቢስሚላሂ አርራህማን ራሂም እንደ አንድ አያ ነው የሚቆጠረው። አያችሁ፣ መቁጠር የተጀመረው ቢስሚላሂ አርራህማን ራሂም አንደኛው አያ ነው። አልሐምዱሊላሂ ረቢል ዓለሚን ሁለተኛው አያ ነው። አርራህማን ራሂም ሶስተኛው አያ ነው ማለት ነው። ማሊክ የውሚዲን አራተኛ። ስለዚህ ቢስሚላሂ አርራህማን ራሂም ሱረቱል ፋቲሃ ላይ የሱረቱል ፋቲሃ አካል ነች። ሱረቱል በቀራ ላይ ስንመጣስ ሱረቱል በቀራ ላይ እንደምታዩት ቢስሚላሂ አርራህማን ራሂም አልተቆጠረም ማለት ነው። አልተቆጠረም። ስለዚህ አሊፍ ላም ሚም የሚለው አንድ አያ ሆኖ ይጀምራል ማለት ነው። አንደኛ አያ ዛሊከል ኪታቡ የሚለው ደግሞ ሁለተኛው አያ። ሱረቱል አሊ ኢምራን ላይ እንደምታዩት ቢስሚላሂ አርራህማን ራሂም አልተቆጠረም። አሊፍ ላም ሚም የሚለው አንደኛው አያ ነው። ከዛ አላሁ ላኢላሃ ኢላሁ ሁለተኛው አያ እያለ ይቀጥላል። ከስር ያሉትን ደግሞ የመጨረሻዎቹን 3 ስራዎች ደግሞ ብናይ ሱረቱል ኢኽላስ ላይ እንደምታዩት ቢስሚላሂ አርራህማን ራሂም አልተቆጠረም። የመጀመሪያው አያ ቁል ሁወላሁ አሐድ ነው ማለት ነው። ሱረቱል ፈለቅም ብናይ ማለት ነው የመጀመሪያው አያ ቁል አዑዙ ቢረቢል ፈለቅ የሚለው ነው ማለት ነው። የመጨረሻው ሱራ ደግሞ ሱረቱን ናስም ላይ ብናይ የመጀመሪያው አያ ቁል አዑዙ ቢረቢን ናስ የሚለው ነው ማለት ነው። 5 ጊዜ ደግሞ ሱራዎች ውስጥ የተጠቀሱት ደግሞ አንደኛው እዛው ሱረቱል ፋቲሃ ሶስተኛው አያ ላይ ቢስሚላሂ አርራህማን ራሂም ብሎ ይጀምራል። አልሐምዱሊላሂ ረቢል ዓለሚን ምስጋና ለዓለማት ጌታ ለአላህ ይገባው። ከዛ አርራህማን ራሂም ጥንድ ሆነው መጡ ማለት ነው። ጀስት አርራህማን ራሂም ምንም ማብራሪያ የለም። ጀስት ሁለቱ ስሞች ማለት ነው። በዚህ መልኩ የተጠቀሰ ምንም ሌላ ስሞች የሉም። የአላህ አንድ አያ ሆኖ ራሳቸውን ችለው መጡ ማለት። ሁለተኛው ደግሞ ሱረቱል በቀራ ላይ ነው። ሱረቱል በቀራ ላይ which is ሁለተኛው ጁዝ ገጽ 24 ላይ አያ 163 ላይ አላህ ምን ይላል? ወኢላሁኩም ኢላሁ ዋሂድ፣ አምላካችሁ አንድ አምላክ ብቻ ነው ሰዎች ሆይ ይላልና ላኢላሃ ኢላሁ ከሱ ውጪ ሌላ አምላክ የለም። አርራህማን ራሂም እሱ ሩህሩህና አዛኝ ነው ይላል። ሌላኛው ደግሞ ሱረቱን
ነምል ላይ አንድ ጊዜ እቺ ሱረቱ ነምል ሱራ ቁጥር 27 ነው። አያው ደግሞ 30ኛው አያ ላይ ነው። እዚህ ጋር ነቢዩላህ ሱለይማን በወቅቱ በዘመኑ ለነበረች ንግስት ሳባ ወይንም ቢልቂስ በጻፈው ደብዳቤ ላይ ደብዳቤውን ሲጀምር ቢስሚላህ ራህማን ራሂም ብሎ ነው የጀመረው። ከዛ እሷ ደብዳቤውን ከፍታ ስታነብ ኢነሁ ሚን ሱለይማን ከሱለይማን ቢልና ቢስሚላህ ራህማን ራሂም ይላል። እንደምታዩት ይህ ግልጽ እንዲሆንላችሁ ነው። አያውን ብቻ የንቆረጥኩትኝ። ኢነሁ በእርግጥ እሱ አለች ሚን ሱለይማን ከሱለይማን ነው። ከዛስ ቢስሚላህ ራህማን ራሂም በአላህ ስም እጅግ በጣም ሩህሩህ አዛኝ በሆነው። ሌላኛው ደግሞ ሱረቱል ፉሲለት ላይ ሱራ ቁጥር 41 አያ 2 ላይ ማለት ነው። ጁዙ 24 ያው መረጃዎቹ እንደምታዩዋቸው አሉ። ሱረቱል ፉሲለት ላይ መጀመሪያው አያ ሐሚም ይላል። ከዛ በኋላ ተንዚሉ ሚነር ራህማን ራሂም ተንዚሉ መውረዱ ይሄ መጽሐፍ መውረዱ ሚነር ራህማን ራሂም ከአራህማንና ከአራሂም ነው። መጨረሻው ደግሞ ሱረቱል ሐሽር ላይ አንድ ጊዜ ሱረቱል ሐሽር ላይ ምን ይላል አላህ ሱብሓነሁ ወተዓላ ሁወላህ እሱ አላህ ነው አለዚ ላ ኢላሃ ኢላሁ ያ ከሱ ውጭ ሌላ አምላክ የሌለው ነው አላህ ማለት። ከዛ ዓሊሙል ገይቢ ወሸሃደቲ ገይብ የሆነን ነገር which is ድብቁንም ወሸሃዳ ግልጽ የሆነውን ነገር ሁሉ ነገር አዋቂ ነው አላህ። ከዛ ሁወ እሱ አራህማን ራሂም እጅግ በጣም ሩህሩህ እና አዛኝ ነው ይላል። ስለዚህ የሱራዎች መጀመሪያ ሆኖ 113 ጊዜ ውስጥ ላይ 5 ጊዜ 118 ጊዜ ተጠቅሷል። ሱረቱል ፋቲሃ ላይ 2 ጊዜ ተጠቅሷል ማለት ነው። ይህን ይመስላል። ኢንሻአላህ በሚቀጥለው በሌላ ጥያቄና መልስ እመለሳለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።